በብራና ላይ የተሳለ የሊቀ ሰማዕቱ ስዕል ነው። ይህን ስዕል ከሳልኩ በኋላ 550 ኪሎ ሜትር ተጉዤ ሩቅ ገጠር የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለማድረስ ስጓዝ ሰማዕቱ ቅዱስ ጊዮርጊስ ያደረገልኝን ተአምር ልንገራችሁ። የሄድኩት ወደ አማራ ክልል ስለነበረ እጅግ በጣም ከባድ የሆነ ጦርነት የሚደረግበት አካባቢ ነበር። እጅግ ከብዙ አደጋዎች እጅግ አስፈሪ ከሆኑ ሁኔታዎች ሁሉ በሰማዕቱ በቅዱስ ጊዮርጊስ ተራዳኢነት በሰማዕቱ በቅዱስ ጊዮርጊስ ጠባቂነት አልፌ የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ ለቅዱስ ጊዮርጊስ ቤተክርስቲያን አድርሼ በሰላም ተመልሻለሁ። አምላከ ቅዱስ ጊዮርጊስ ልዑል እግዚአብሔር ክብር ምስጋና ይግባው። የሰማዕታት አለቃ ቅዱስ ጊዮርጊስ በረከቱና ጥበቃው አይለየን። እኔም ልበል ጊዮርጊስ ፈጥነ የምትደርስ በፈረስ ስምህን ጠርቼ አላፍርም ኪዳን ጸንቷል ዘላለም።